ጤና ይስጥልን እንዴት አላችሁ እየተታችን ሁሉ መልካም ይመስገን አምላክ ይመስገን ፈጣሪ ምስር እየተባቻራችን ነው። እኔ ለማታቁኛ አሸናፊ ይባላለሁ። ዛሬ የምንመለከተው ፋንዳሜንታል ኮንሰፕት ኦፍ ማክሮ ኢኮኖሚ ፓርት 4ን ባለፈው አይተን ነበረ። ዛሬ ደግሞ ፓርት 5 ምን ይመስላል የሚለውን ነገር የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አዘንጉ። እንደሚታወቀው ይሄ ቻናል ከኤሌመንተሪ እስከ ሃይ ስኩል ድረስ ያሉትን የተለያዩ ሳብጀክቶችን የምናስተምርበት በተጨማሪም ደግሞ ለዩኒቨርሲቲ ደግሞ ፍሬሽማን ኮርሶች እንደ ኢኮኖሚክስ እንደገና ኢመርጂንግ ቴክኖሎጂ ሌሎችንም የምናስተምር ይሆናል ማለት ነው። በዚህ ላይ የዲግሪ ተማሪዎች የሚማሩትን ኮምፒውተር ሳይንስ ጋር ብዙ ነገሮችን የምናስተምርበት ቻናል ስለሆነ ለተማሪዎች ስለሚያግዝ ይጠቅማልኛንም እንዲያበረታቱን የአስተያየታችሁን ኮሜንታችሁን ማስቀመጣችሁን አዘንጉ እያለን እስኪ ወደ ዛሬው ትምህርታችን እንሄዳለን። መልካም ጊዜ መልካም ቆይታ ይሁንላችሁ። ዛሬ የምንመለከተው ማክሮ ኢኮኖሚ ፕሮብሌም የሚለውን ዲቴል የምንመለከት ይሆናል ማለት ነው። ማክሮ ኢኮኖሚ ፕሮብሌም ብለን የምንጠራቸው ቢግ ቻሌንጅ ተብለው ወይም ፋክተር ኦፍ ማክሮ ኢኮኖሚ የሚባሉትን የምናነሳው ዛሬ እነሱም አንኤምፕሎይመንት አለ፣ ኢንፍሌሽን አለ። በተጨማሪም ኢንፍሌሽን ደግሞ በነዚህ በዲቨሎፕመንት ላይ ወይም በአንድ ሀገር ጂዲፒ ላይ ምን አይነት አስተዋጽኦ ምን አይነት ተጽዕኖ ፋክተር ኢንፍሉዌንስ እንደሚያመጣ እስኪ አንድ ባንድ የምንመለከትበት ነው። እስኪ ዲቴል እንመልከት። የመጀመሪያው የምንመለከተው አንኤምፕሎይመንት ነው። አንኤምፕሎይመንት ማለት ምን ማለት ነው? አንድ ሰው ወይም አንድ ኢንዲቪጁዋልስ ወይንም ሌበር ፎርስ ብለን የምንጠራቸው ምንድነው? ኢንዲቪጁዋል ሆኖ የመስራት አቅም አለው ግን ዊሊንግነሱም አለው የመስራት ፍላጎትም አለው። በተጨማሪም ስራን ፈልጎ ያላገኘ ምን ተብሎ ይጠራል ማለት ነው? አንኤምፕሎይመንት ተብሎ ይጠራል። ይሄ ኢኮኖሚስቶች ያስቀመጡት ዲፊኒሽን ነው። አንድ አንኤምፕሎይመንት ተብሎ የሚጠራው አንድ ኢንዲቪጁዋልስ የመስራት አቅም ያለው በተጨማሪም ምን ማድረግ ለመስራት ፍላጎት ያለውና በተጨማሪም ስራን ፈልጎ ያጣና ካለው ምን ብሎ የሚያስቀምጥልን አንኤምፕሎይመንት ብሎ የሚያስቀምጥልና ይችን ፍሬ ሐሳብ እንዳረሱ ከዛ ወደ ዲፊኒሽን ስንሄድ የሚላቸዋል unemployment is a major macroeconomy issue. It is central concern of macroeconomy ለማለት ይቻላል። ስለዚህ ምን ይለናቸዋል? ይሄ ሜጀር ኢሹ ሜጀር ማክሮኢኮኖሚ ፕሮብሌም ተብለው ከሚጠሩት ውስጥ ማን ነው? unemployment ብለን የምንጠራው ነውና ይሄ ለምን ሆነ ብንል ማክሮኢኮኖሚ አክቲቪቲ ላይ ስንመጣ የሀገሪቱ አጠቃላይ ኢኮኖሚ በማን ላይ ያለ ነው ማለት ነው? በኤምፕሎይ ውስጥ ነው ወይም ሌበር ፎርስ ውስጥ ነው ያለው። ስለዚህ ይሄን አንኤምፕሎይመንት በዛ ማለት ምንድነው? በጀነራል ጂዲፒ ላይ ምንድነው ትልቅ ፋክተር አለው ማለት ነው። ይሄ ግሮዝ ዶሜስቲክ ፕሮዳክት ወይንም አጠቃላይ አግሪጌት ፕሮዳክት ወይም ምርት ላይ የሚለው ላይ ትልቅ አስተዋጽኦ ስላለው አንኤምፕሎይመንት ዘ ሜጀር ማክሮ ኢኮኖሚ ኢሹ ወይም ፕሮብሌም ብሎ የሚያነሳልን ለዛ ነው ማለት ነውና ይሄ ፖይንት ዝጋ እንዳረሳ። ሌላው ዝጋ ዲፊኒሽን ላይ የምንመለከተው አንኤምፕሎይመንት ብለን የምንጠራው ሪፈር ቱ ዘ ግሩፕ ኦፍ ፒፕል ዊዝን ስፔሲፊክ ኤጅ ሬንጅ ያላቸው ይለናል። ስለዚህ ምንድነው እነዚህ አንኤምፕሎይመንት ብለን የምንጠራቸው የግሩፕ ኦፍ ፒፕል ሆነው ዊዝን ስፔሲፊክ ሬንጅ ውስጥ ያሉ ናቸው ይለናል። ከነዚህ ውስጥም እነዚህ ግሩፕ ሆነው ይልና በተጨማሪም ዘስ ኢንዲቪጁዋልስ አር ዊዛውት ኤ ጆብ። ስለዚህ ያለ ስራ የተቀመጡን ኢንዲቪጁዋልስ ወይም ግሩፕ ኦፍ ፒፕል ነው ያነሳ ያለው። በተጨማሪም እነዚህ ግሩፕ ኦፍ ፒፕል ዊዛውት ጆብ የሆኑት ካለ ስራ የተቀመጡት ለምንድነው? they are actively search for job። ስለዚህ አክቲቭሊ ኢንጌጅ ሆነው ስራም ቢፈልጉ ምን ያላረጉ ማለት ነው? ያላገኙ ሌበር ፎርስ ወይም ኢንዲቪጁዋል ግሩፕ ኦፍ ፒፕል ምን ብለው የሚጠራለን? አንኤምፕሎይ ብሎ የሚጠራል። ልክ መጀመሪያ መግቢያ ላይ ዲፋይን እንዳረኩላችሁ ማለት ነው። በተጨማሪም በኢትዮጵያ ኮንቴክስት ላይ ስንመጣ ስፔሲፊክ ፕሮዳክቲቭ ኤጅ ታይፒካሊ ቢትዊን 14-16 years። ስለዚህ በኢትዮጵያን ኮንቴክስት ውስጥ ፍቺ ስንወስደው በኢትዮጵያን ምንድነው አንኤምፕሎይመንት ወይም ኤምፕሎይ የኤምፕሎይመንትን ስራ እንትን ላይ ሌበር ፎርስ ላይ ስንመጣ ከ14 እስከ 60 ዓመት ውስጥ ሬንጅ ውስጥ ያለ ነው ይለናል። እስኪ ወደ ውስጥ ደግሞ እንመልከት። classify the population for unemployment understanding። ስለዚህ ማንን ነው ከቶታል ፖፑሌሽን ውስጥ unemployment እንዴት ነው ክላሲፋይ የምናደርገው አንደርስታንዲንግ የምናደርገው የሚለው ነገር ስንመለከት የሚከተለው ነው የሚላችኋል። to understanding of unemployment the total population divided into two main groups ይለናል። አጠቃላይ ማህበረሰቡን ፖፑሌሽን ለሁለት ይከፈላል ይለናል። እነሱም
ዞስ ኢዝ ዘ ሌበር ፎርስ እና እንደገና ዞስ አውትሳይድ ዘ ሌበር ፎርስ ይለናል። ስለዚህ ምንድነው ቶታል ፖፑሌሽን ብለን የምንጠራው ምንድነው ምን ውስጥ ያሉ ናቸው? ዞስ አር ሌበር ፎርስ ብሎ ያስቀምጥልናል። በተጨማሪም ደግሞ ዞስ አውትሳይድ ኦፍ ዘ ሌበር ፎርስ ይለናል። ስለዚህ ሁለት ናቸው ቶታል ፖፑሌሽኖች ብለን የምንጠራቸው። ሁለቱ ሌበር ፎርስ አምራች ኃይል ብለን የምንጠራቸውና ሁለተኛው ደግሞ አምራች ኃይል ያልሆኑ ናቸው። አዲሱ ሁለት ግሩፕ ነው ያለው። ስለዚህ ዞስ ዋት ኢን ሌበር ፎርስ ያሉና እንደገና ዞስ አውትሳይድ ኦፍ ዘ ሌበር ፎርስ። ስለዚህ ይሄ ምንድነው ማለት ነው? እነዚህ በሁለት ይከፈላሉ ማለት ነው። ስለዚህ በሌበር ፎርስ ውስጥ ያሉና በሌበር ፎርስ ውስጥ የሌሉ አምራች ዜጋ የሆኑና አምራች ያልሆኑ ዜጋዎች አሉ ማለት። ስለዚህ እነሱ ምንድነው የሚለው ነገር ደግሞ አንድ ባንድ ስንመለከተው ግልጽ ይሆንልናል። ኦኬ ይሄን ካለ ሌበር ፎርስ የሚባለውን እንመጣለን። አይ ስለዚህ ቀደም ስናወራ የነበረው ዞስ አር ምን ብለናል? ሌበር ፎርስ ይሆናሉ። እንደገና ደግሞ ዞስ አውትሳይድ ዘ ሌበር ፎርስ እንነበራል። ስለዚህ ሌበር ፎርስ ብለን የምንጠራቸው እነማን ናቸው ስንል የሚከተሉት ነው ይላቸዋል። ኢንክሉድ ፒፕል ዊዝ ኤ ስፔሲፊክ ኤጅ ውስጥ ያሉ ናቸው። ምኖቹ? አምራች ዜጋዎች፣ አምራች የሰው ኃይል ብለን የምንጠራቸው የትኞቹ ናቸው? ኤጅ ሬንጅ ስንወስደው ከ14 በላይ እና እንደገና ምን የሆኑ ናቸው ማለት ነው? ከ14 ዓመት በላይ የሆኑ ኮንሲደር ጆብ ሲከር ስራ ፈላጊዎች ነው ተብሎ ይታመናል ይታወቃል ማለት ነው። ስሩ ፎርማል ኤምፕሎይመንት ደግሞ ስናስባቸው ከ18 ዓመት በላይ የሆኑ ነው እንደሆነ ይታወቃል። በእኛ ሀገራችን ማየታችሁ ከሆነ ሰራተኞች ብለን የምንጠራቸው ስራ ፈላጊዎች ብለን የምንጠራቸው ከ14 ዓመት በላይ የሆኑ ስፔሲፊካሊ ደግሞ ስንመጣ ከ18 በላይ ያላቸው ብለን ነው የምናስባቸው አይደል? ስለዚህ እነዚህን ያጠቃልልና በተጨማሪም በዚህ ሌበር ፎርስ ብለን የምንጠራቸው ኮምፕራይዝ ዞስ who are actually employed and those who are outside without a job but actively searching ይለናል። ስለዚህ እነዚህ ሌበር ፎርስ ብለን የምንጠራቸው ከ18 ዓመት በላይ የሆኑና በተጨማሪም በኢትዮጵያ የሥራ አቅም ወይም የጉልበት ሰራተኞች አንፃር ስንመለከተው ከ18 ዓመት በላይ ሆነው በተጨማሪ ምንድነው በስራ ገበታ ላይ የተቀመጡና ያለ ስራ የተቀመጡ ሆኖ ነገር ግን ምን ያሉ ማለት ነው አክቲቭሊ ስራን እየፈለጉ ያሉ አጠቃላይ ምን ተብሎ ይጠራሉ ማለት ነው? ሌበር ፎርስ ተብሎ ይጠራል። ስለዚህ ሌበር ፎርስ ብለን የምንጠራው ኤምፕሎይድ የሆነውንም አንኤምፕሎይ የሆነው ኤምፕሎይ የሚሆነው ነው። ስለዚህ ሁለቱንም ነው ምን የምናደርገው ማለት ነው? ሌበር ፎርስ ብለን የምንጠራው። ስለዚህ ሰራተኛም ሰራተኛ ለሆነው። ስለዚህ ሰራተኛ ለሆነው የትኛው ነው ብትሉኝ እዚህ ጋር በደንብ አድርጋችሁ አስተውሉ። ሰራተኛ ያልሆነው ብትሉ የትኛው ነው ብትሉኝ ለመስራት የሚያስችል አቅም ያለው ለመስራት ፍላጎት ያለው በተጨማሪም ስራን እየፈለገ ያለን አካል ነው። ስለዚህ መስራት አቅም የሌለው ያልከው ምንድነው ካላችሁኝ ለምሳሌ ህፃናቶች አሉ። ህፃናቶች ስራ ይሰራሉ አይሰሩም ማለት ትላልቅ ጎርማሶች አሉ አይደል? አባት እናቶቻችን አይደል ያረጁ ምናምን። ስለዚህ እነሱን ብንወስድ ትላልቅ አባቶቻችን አያቶቻችን ስናስብ እነሱ ላይ እዚህ ውስጥ አይጠቃልሉም እያልኩ ነው ማለት። በተጨማሪ ምን ላይ ያሉ ትምህርት ላይ ያሉ ሰዎችን ማሰብ ትችላላችሁ። ስለዚህ ብዙ ነው ያርቸው ያሉት ማለት ነው እዚህ ላይ። ለዛ ነው ሌበር ፎርስ ላይ ስንመጣ ሁለቱንም የምትወስዱ። ስለዚህ እየሰራ ያለ አካል በስራ ላይ የሚገኝ አካል በተጨማሪም በስራ ገበታ ላይ ያልተገኘና ስራን እየፈለገ ያለ አካልን የምንለው ለዛ ነው። ለምሳሌ ተመርቆ ስራ ሊፈልግ ይችላል አንድ ሰው ወይንም አንድ ሰው ደግሞ ምን ሊያደርግ ይችላል? ይሄን ስራውን ለቆ ሌላ እረፍት አድርጎ ሌላ ስራ ፈልጋለሁ ብሎ ምንም ያደርጋል የሚቀመጣል። ስለዚህ እንደዚህ አይነት ሰራተኞች ስላሉ እንደዚህ አይነት ሌበር ፎርሶች ስላሉ እነዚህን ነው ምን ብሎ የሚጠራልን? ሌበር ፎርስ ብለን የምንጠራው እነዚህ ነውና እነዚህ ፖይንቶች እዚህ ጋር እንዳረሱ። ሌላው ምናስ እዚህ ጋር መግቢያው ላይ አንስቼላችኋለሁ ኤክስክሉዥን ኦፍ ፍሮም ዘ ሌበር ፎርስ ይለናል። ስለዚህ ሌበር ፎርስ ላይ የሚያጠቃልሉት እነማን ናቸው? ስለዚህ ሌበር ፎርስ ብለን የምንጠራቸው ፕሮዳክቲቪቲ ለምርት ምንድነው ያለው ትልቅ አስተዋጽኦ ያላቸው ነው። ስለዚህ አቅም ጉልበት ያላቸው ኢነርጂ ያላቸው አካላቶችን የሚያጠቃልለው ነው። ስለዚህ እዚህ ጋር ስንመጣ ግን የማያጠቃልላቸው የነዚህ ሌበር ፎርስ ላይ የሚያጠቃልላቸው ስንል ለማን ነው? ህፃናትን። ስለዚህ ህፃናት ምን አይሉ ማለት ነው? ሌበር ፎርስ ውስጥ አይመደቡም ማለት ነው። ስለዚህ እነዛ እነማን ናቸው ካላችሁ ከ14 ዓመት በታች የሆኑ እንደገና ከ14 ዓመት በታችን በተጨማሪም ከ18 ዓመት በታች አሉ። አያችሁ ከ18 ነው ከ14 እስከ 18 ያለው ፐር ፎርማል ኤምፕሎይመንት ኤጅ ይለናል። ሌላው ምንድነው? ኢንዲቪጁዋልስ ኤጅ 16 ፕላስ ይለናል። ስለዚህ ቅድም ስናወራ ምንድነው አምራች ዜጋዎች ወይንም ሌበር ፎርስ ብለን የምንጠራቸው ከስንት ብለናል? ከ18 እስከ 60 ድረስ ብለን ነበራል። ከ60 ዓመት በላይ ከሆነ ደግሞ እነዚህ ምኖች አይደሉ ማለት ነው
በጣም ምኖች ናቸው ብዙ ጊዜ ጥሮተኞች ሆኖ ነው አይደል እንትን የሚሉት። ስለዚህ እንደዚህ አይነት ነገሮች ስላሉ ኢንዲቪጁዋልስ ኤጅ 16 years ከሆነ ወይም ቢዮንድ ኦፍ ከ60 ዓመት በላይ የሆኑ እነዚህ ምን ውስጥ ይመደባሉ ማለት ነው? ሌበር ፎርስ ውስጥ ምን አይሉም አይመደቡ ማለት ነው። እና ይሄን ነገር በደንብ አድርጋችሁ አስተውሉልኝ። ሌበር ፎርስ አይመደቡም። ሌላው ምንድነው? ፒፕልስ ኢን ሜንታል ወይንም ኮሬክሽናል ኢንስቲትዩሽን ይሆኑ። ስለዚህ ሌሎቹ ምንድነው? የጤና እክል ያለባቸው የአእምሮ ህሙማን ብለን የምንጠራቸው እነዚህ ሌበር ፎርስ ውስጥ አይመደቡም ማለት ነው። በተጨማሪም ደግሞ በህክምና ጤና ላይ ያሉ በህክምና ላይ ያሉ ሰዎችንም እዚህ ላይ የሚያጠቃልል ነው። ስለዚህ ምንድነው? እዚህ ጋር የጤና እክል ያለባቸውና የጤና እክላቸውን በምን ላይ ደግሞ ማለት ነው በማገገም ላይ ያሉ አካላቶች እነዚህ ምን ውስጥ አይመደቡ ማለት ነው? ሌበር ፎርስ ውስጥ አይመደቡ ማለት ነው። ኦኬ ይሄንን ካየን የፒፕል ሜንታል ኮሬክሽናል ኢንስቲትዩሽን የሚለውን ካነሳን ሌላው የምንመለከተው ቀጣዩ ምንድነው? ቬሪ ሲክ ኤንድ ዲሴብል ፒፕልስ ነው unable to work። ስለዚህ ምን የሆኑ በጣም የታመሙ ሰዎች በተጨማሪም ዲሴብል የሆኑ ወይም አካለ ጎደሎ የሆኑ አካላቶች መስራት የማይችሉ ማህበረሰብን ምን ያደርጋል ማለት ነው? እነዚህ ውስጥ አያጠቃልልም። ሌበር ፎርስ ውስጥ እነዚህ አይመደቡም። በመጨረሻም ስቱደንት ተማሪዎች ምንድነው? የቀን ሙሉ ሰራተኞች ናቸው አይደል እናንተ። ስለዚህ ምን ያልሆናችሁ የዩኒቨርሲቲ ያለው አሁን ኖርማሊ እናንተ እየሰራችሁ የምትማሩበት ሁኔታ ይኖራል አይደል። ስለዚህ እሱ ኤክሰፕሽናል ኬዝ አለው። ነገር ግን ለምሳሌ ከኤሌመንተሪ እስከ ሃይ ስኩል ያሉት የሚታሰቡ ምንድነው? ተማሪዎች ምንድነው ፉል ታይም የሚማሩ ተማሪዎች ካሉ እነሱን ማን ውስጥ ይጠቃልላል ማለት ነው? አንኤምፕሎይመንት ውስጥ ወይም ሶሪ ሌበር ፎርስ ውስጥ አይመደብም ማለት። ስለዚህ አንኤምፕሎይመንት እያልኩ ሳይሆን ሌበር ፎርስ። ስለዚህ ኒብል ሌበር ፎርስ የማይሆኑት እነዚህ ሊስት የተደረጉ ናቸው። በተጨማሪም ሆም ሜከር። ስለዚህ እነዚህ ምን ብለን የምንጠራቸው ማለት ነው? ሆም ሜከርስ ብለን የምንጠራቸው ሪቴል ጥሮታ ያሉ ሰዎች አር ኖት አክቲቭሊ ሲክ ኦፍ ኤምፕሎይመንት። ስለዚህ እነዚህ አካላቶች ምንድነው ስራ ሊፈልጉ አይወጡም ማለት ነው። አክቲቭሊ ስራ ሊፈልጉ አይወጡም እና እነዚህን ነገሮች ግንዛቤ ውስጥ ማስገባት ያስፈልጋል። ኦኬ ስለዚህ እዚህ ላይ ከታች እንደምትመለከቱ ሌበር ፎርስ ብለን የምንጠራው ኤምፕሎይድ ኤንድ አንኤምፕሎይድ አይሳር ቅድም ከላይ እንዳነሳውላችሁ የሰው ኃይል ብለን የምንጠራው ሰራተኛውንም እየሰራ ያለንም እየሰራም ያሌለን አካልም ነው። ስለዚህ ስራ ውስጥ የሌለን ስል ደግሞ መስራት አቅም ያለው ስራን የመፈለግ ምን ማድረግ ነው ለመስራት ፍላጎት ያለው በተጨማሪም ደግሞ ስራን ፈልጎ አክቲቭ ሆኖ ስራን ፈልጎ ያላገኘን አካል ነው አንኤምፕሎይመንት ብለን የምንጠራውና እነዚህ ፖይንቶች እዚህ ጋር እንዳረሳ ዴፊኒሽን ላይ እንደምትመለከቱት አንኤምፕሎይመንት ፐርሰን ስናነሳ the person who labor force who is without a job but it is ምን ይላቸዋል actively search for one። ስለዚህ ያን ስራ ለማግኘት ምን የሚያደርግ ነው ማለት አክቲቭሊ የሚከታተል ማለት ነው ስራ ለማግኘት እና እነዚህ ፖይንቶች እዚህ ጋር እንዳረሳ። ኦኬ ቀጣይ የምንመለከተው ታይፕስ ኦፍ አንኤምፕሎይመንትን እንመለከታለን። 3 ሜን ታይፕስ ኦፍ አንኤምፕሎይመንት ብለን የምንጠራቸዋለን። ብዙውን ጊዜ በአራት ይከፈላሉ። ይሄን 11ኛ ክፍል ምን ብለናል? ታይፕስ ኦፍ አንኤምፕሎይመንት ብለን በአራት ከፍለን አይተናል። እዛም ገብታችሁ ማየት ትችላላችሁ። እዚህ ግን መጽሐፉ ላይ የተቀመጠው በፍሬሽማን ኮርስ ላይ የተቀመጠልን 3 ናቸው። እነሱን አንድ ባንድ እንመልከት። የመጀመሪያው ብለን የምንጠራው ፍሪክሽናል አንኤምፕሎይመንት ብለን የምንጠራው ነው። ይሄ ቅጽበታዊ ብለን የምንጠራው ነው። ፍሪክሽናል አንኤምፕሎይመንት ብለን የምንጠራው ነው። ስለዚህ ለምሳሌ አንድ ተማሪዎች ተመርቀው እስከምን ድረስ ስራ እስከሚያገኙ ድረስ ያለው ክፍተት አለ። ስራ ሳይሰሩ የሚቆዩበት የሚቀመጡበት ማለት ነው። ያንን ምን ብለን እንጠራዋለን? ፍሪክሽናል አንኤምፕሎይመንት ብለን እንጠራዋለን። ሌላው ሁለተኛው ፖይንት ማንሳት ያለባቸው ይሄ ፍሪክሽናል አንኤምፕሎይመንት ብለን የምንጠራው አንድ ሰው አንድ ሰራተኛ ከአንድ ስራ ወደ ሌላ ስራ ሽፍት ሲያደርግ ምን የሚቀመጥበት ሁኔታ አለ። ስለዚህ እንደዚህ አይነት ነገሮች ማን ውስጥ ይቀመጣሉ ማለት ነው? ፍሪክሽናል አንኤምፕሎይመንት ብለን የምንጠራቸው ናቸው። ስለዚህ ሾርት ፒሪድ ሾርት ታይም ያለው ነው። ስለዚህ ቴምፖራሪ ነው ማለት ነው። ስለዚህ በዲፊኒሽን ስንመለከት የሚላቸዋል ሾርት ተርም አንኤምፕሎይመንት ኤክስፒሪየንስድ ባይ ኢንዲቪጁዋል ትራንዚሽን ቢትዊን ጆብስ ወይንም ኢንተር ቱ ዘ ሌበር ፎርስ። ስለዚህ ምንድነው ማለት ነው? ከአንድ ጆብ ወደ ሌላ ጆብ ሲገባና በተጨማሪም ምን ይላቸዋል? ወደ ስራ በሚገባ። ስለዚህ ከተመራቂዎች ወደ የተመረቁ ተማሪዎች ወደ ስራ ለመግባት ምን አለ ክፍተት አለ ቁጭ የሚሉበት። ስለዚህ ያንን ነው ምን ብለን የምንጠራው? ፍሪክሽናል አንኤምፕሎይመንት። ስለዚህ
ይሄ የሆነበት ኮዙን ስናነሳ ምክንያቶችን ስናነሳ እነዚህ አራቱ ተቀምጦልናል። የመጀመሪያው ሲዝናሊቲ ኦፍ ወርክ ብለን የምንጠራው ይሄ ኮንስትራክሽን ወርከር ቢትዊን ፕሮጀክት ይለናል። ስለዚህ ምንድነው ይሄ ሲዝናል ብለን የምንጠራው አለ ወቅታዊ ብለን የምንጠራው። ስለዚህ የኮንስትራክሽን ላይ ታይም ስንወስድ ምንድነው የግንባታ ፕሮጀክት ላይ ስንመለከት አንዱ ፕሮጀክት ካለቀ በኋላ ምን እናደርጋለን? ሌላ ፕሮጀክት ምን እናደርግበት የምንጠብቅበት ታይም አለ አይደል? ስለዚህ ይሄ ሲዝናል ወርክ ብለን ስለዚህ የግንባታ የተለያዩ ነገሮች የሚደረጉበት ታይም አላቸው አይደል? የሚጠፉበት የሚመጡበት አይደል? ስለዚህ እንደዚህ አይነት ነገሮች አሉ። ስለዚህ ይሄን ምን ውስጥ መደባለን? ሲዝናል ወርክ። ስለዚህ አንደኛው እዚህ ላይ ያልተጠቀሰው ሲዝናልን ፍሪክሽናል ውስጥ አስገብቶታል ማለት ነው። ይሄ ማለት መሰላችሁ እነዚህ ስራ አጦች የሚፈጠሩት ሲዝናል ወቅታዊ ለምሳሌ አግሪካልቸር ላይ ያሉ ከሆነች ግብርና ላይ ከሆነ ይሄ ታይም ነው አይደል? ስለዚህ ለምሳሌ በክረምት ላይ ምን ያደርጋሉ? ለማረስ የሰው የጉልበት ኃይል ያስፈልጋል አይደል? እንደገና በምርት ላይ ደግሞ ምን አለ አረም የሚያነሳ ጉልበት ስራ ያስፈልጋል። በተጨማሪ ምርት ሲሰበሰብ ያስፈልጋል አይደል? እነዛ ከሌሉ ደግሞ ምን ያደርጋል ማለት ነው? ቁጭ ይላሉ ማለት። ስለዚህ እንደዚህ አይነት ምንላቸው ሲዝናል ናቸው። ስለዚህ እንደዚህ አይነት ነው። በውጭ ስትሄዱ ደግሞ በረዶ በሚሆንበት ታይም እና በረዶ በሌለበት ታይም ማለት ነው። ስለዚህ በረዶ በሌለበት ታይም ምንም ስራ የላቸውም በረዶ የሚያነሱ ሰራተኞች ማለት ነው። ስለዚህ ዝናብ በሚሆንበት ጊዜ በረዶ ታይም በሚመጣበት ጊዜ ደግሞ ስራ ይሰራሉ። ስለዚህ እነዚህ ሲዝናል ወርክ ተብለው ይጠራሉ ማለት ነው። ሌላው ሁለተኛው ከዚህ ጋር ተያይዞ የምናነሳው ሪዝኑ ቮለንተሪ ጆብ ኦፍ ስዊች ነው። ይሄ በፍቃደኝነት ከአንዱ ስራ ወደ ሌላ ስራ ለመግባት ትራንዚሽን ጆብ አንኤምፕሎይመንት የምንሆንበት አለ አይደል? ስለዚህ የሚላቸው እዚህ ጋር ኢንዲቪጁዋልስ ሰርቺንግ ቤተርስ ኦፍ ኦፖርቹኒቲ። ስለዚህ ያለው ስራ የገባበት ስራ ካላዋጣው የተሻለን ስራ ፍለጋ ይሄዳል። ስለዚህ ያንን ትቶ የሚሄድበት ሁኔታ አለ። ስለዚህ ያንን ትቶ ወጥቶ እስከሚያገኝ ድረስ የሚቀመጥበት አለ። ስለዚህ እነዚህ ሁለተኛው ሪዝን ነው። ሶስተኛው ኢንትራንስ ቱ ዘ ሌበር ፎርስ ነው። ይሄ ደግሞ ኢንትራንስ ዘ ሌበር ፎርስ ቅድም ሳነሳላችሁ ተመራቂዎች ወደ ስራ መግባት ስራ ይፈልጋሉ። ስለዚህ እነዛ ሪሰንት ግራጁዌት ሉኪንግ ፎር ዜር ፈርስት ጆብ ይለናል። ስለዚህ የመጀመሪያ ስራቸውን በሚፈልጉበት ከምረቃት እስከ ስራ እስከሚያገኙ ድረስ ያለው ክፍተት መሀል ላይ ያለው አንኤምፕሎይመንት ያሰኛቸዋል ማለት ነው እነሱ። ሌላው ምንድነው ሪኢንታይሪንግ ኦፍ ዘ ሌበር ፎርስ ነው። በተጨማሪም ይሄ ፍሪክሽናል አንኤምፕሎይመንት ብለን የምንጠራቸው ለምሳሌ የመንግስት ሰራተኞች ካላችሁ ያው የሚሰሩ ሰራተኞችን አይታችሁ ከሆነ በ15 ቀን በተርም ሊሆን ይችላል የሆነ እረፍት አላቸው አይደል? ስለዚህ ያን በብሬክ ታይም ቢወጡ እነዛ ምን ተብሎ ይጠራሉ ማለት ነው? ሪኢንተሪንግ ሌበር ፎርስ ብለን የምንጠራው ነው። ስለዚህ የሚላቸው ኢንዲቪጁዋል ሪተርንስ ቱ ወርክ አፍተር ብሬክ። ኦኬ ስለዚህ ከረፍት በኋላ የሚገቡ ስለዚህ ወር ሊሆን ይችላል 15 ቀን ሊሆን ይችላል እንደ ፍቃዳቸው ያለው እርዘማኔ ማለት። ስለዚህ እንደዛ ከሆነ ምን ውስጥ ይመደባል ማለት ነው? ፍሪክሽናል አንኤምፕሎይመንት። ስለዚህ ፍሪክሽናል አንኤምፕሎይመንት የተፈጠሩበት ሪዝናቸው ወይንም ኮዛቸው እነዚህ አራቱ ሊሆን ይችላሉ ይባላል። አራቱ ፕሮባቢሊቲያቸው እነዚህ ነው ይላል ማለት ነው። እና የመጀመሪያው ታይፕስ ኦፍ አንኤምፕሎይመንት ሲመጣ ፍሪክሽናል አንኤምፕሎይመንት ብለን የምንጠራው ነው። ወደ ሁለተኛው ጋር ስንመጣ ስትራክቸራል አንኤምፕሎይመንት ብለን የምንጠራው ነው። ይሄ ስትራክቸራል አንኤምፕሎይመንት ብለን የምንጠራው እነዚህ ስራ አጦች የተፈጠሩት መሰላችሁ እኔ ለምሳሌ በኮምፒውተር ሳይንስ የተመረኩ ነው ብዬ ባስብ የት ሄጄ ስራ ፈልጋለሁ ማለት ነው? ኮንስትራክሽን ጋር ሄጄ ፈልጋለሁ ማለት ነው ስራ ዩሲ። ስለዚህ እንደዚህ አይነት ነገሮች ምን ማድረግ ማለት ነው? አለመጣጣም ሲሆን ወይንም ኮንስትራክሽን ላይ የተመረቀ ሰው ኮምፒውተር ወይም ኢንጂነሪንግ ወይም ዌብ ዴቨሎፕመንት ጋር ሄዶ መፈለግ እንደዚህ አይነት ነገሮች አሉና እነዚህ ናቸው ስትራክቸራል አንኤምፕሎይመንት ብለን የምንጠራቸው ማለት። ስለዚህ ምን ይላቸዋል ዴፊኒሽኑ ላይ unemployment result from the mismatch of between the seekers and location of job seeker and their requirement location available vacancy። ስለዚህ ምንድነው ማለት ነው? እኛ ስራ የምንፈልገው ምንድነው ማለት ነው? ስኪሉና ሄዶ የሚፈልግበት ሎኬሽን የሚፈልግበት ስፍራ ምን ይሆነ ማለት ነው? ወይ ጆብ ሲከሩ እንትን የተለያየ ሲሆን ስለዚህ ምንድነው ይሄን ነገር እዚህ ጋር በተጨማሪም ደግሞ የሰው ኃይል የሚፈልገው ምንድነው? ለምሳሌ በከተማና በገጠር ብትሄዱ የተመረቁ ሰራተኞች ብትሄዱ የስራ ወይንም ቫካንሲ አቬሌብል ብትመለከቱ የስራ ማስታወቂያን ብትመለከቱ በጣም አሰኛ ነው። በገጠር ወደ ከተማ ስትሄዱ ደግሞ በጣም ብዙ አለ አይደል? ስለዚህ እንደዚህ አይነት ነገሮችን እዚህ ላይ ምንድነው ማለት ነው? ስትራክቸራል አንኤምፕሎይመንት ያሰኘዋል። እዚህ ጋርም ቅድም እንዳየነው ኮዙን ብንመለከተው ቼንጂንግ ኦፍ ዲማንድ ፓተርን ነው። ይሄ ከፍላጎት ምን ማረጋ ለውጥ ጋር ተያይዞ ነው። ለምሳሌ እዚህ ጋር ዲክላይን ኦፍ ኢንዱስትሪ ሜኪንግ ኦፍ ስፔሲፊክ ስኪል
ኦብሶሌት ይለናል። ስለዚህ ምንድነው እዚህ ጋር በኢንዱስትሪ ላይ ያለ ዲማንድ መቀነስ ወይም ፍላጎት መቀነስ ምን ያደርጋል ማለት ነው? በኢንዱስትሪ ላይ ያለው ምርት እንዲቀንስ ያደርጋል። ስለዚህ በዚህ ጊዜ ምን ያደርጋል ማለት ነው? ሰራተኛ ይቀንሳል። ስለዚህ ሰራተኛ ቀነሰ ማለት ይሄ ምን ያሰኘዋል ማለት ነው? ስትራክቸራል አንኢምፕሎይመንት ያሰኘዋል ማለት ነው። ሌላው ሁለተኛው ፖይንት እንምጣ። ይሄኛው ከዲማንድ ቼንጅ ጋር ተያይዞ ነው። የዲማንድ ወይንም የፍላጎት መቀነስ ምንድነው? በኢንዱስትሪ ላይ የሚመረቱን ፕሮዳክት እንዲቀንስ ያደርጋል። ሁለተኛው ጋር የምንመለከተው ኮዙ ደግሞ ቴክኖሎጂካል አድቫንስመንት ወይም ቴክኖሎጂካል ቼንጅ ሲኖር ነው። ይሄም ይላችኋል አውቶሜሽን ኦፍ ሪፕሌሲንግ ሰርቴን ጆብ። ይሄ ማለት ምንድነው? ከዚህ በፊት ሲሰሩት የነበረው ትራዲሽናል ላይ የሚሰራ ስኪል ሆኗችሁ በትራዲሽናል ምንድነው እውቀት ተመርቃችሁ እየሰራችሁ እያለ አዳዲስ ቴክኖሎጂ መጥቶ ሲተከል ምን ማድረግ ማለት ነው? ለዛ ስኪል የሚመጥን እውቀት ከሌላችሁ ክህሎቱ ከሌላችሁ ለዛ ቴክኖሎጂ ወይም አድቫንስመንት በቂ እውቀት ክህሎት ከሌላችሁ ምን ትሆናላችሁ? ከዛ ስራ ውስጥ ምን ታደርጋላችሁ? ትወጣላችሁ አይደል? ወይንም ያ ድርጅት እናንተን ምን ብሎ አስወጥቶ ሌላ የሚተካበት ሁኔታ ይፈጠራል። ስለዚህ ይሄ ምንድነው ሚስማች የምንለው ይሄ ነው። ከዚህም አንፃር ማንሳት ትችላላችሁ ማለት ነው። ሚስማች የሚባለው ከዚህ ፖይንት ማንሳት ይችላል። ስለዚህ ቴክኖሎጂ አድቫንስመንት ወይም እውቀት የቴክኖሎጂ ምን ማድረግ መለወጥና ማደግ ከምኑ ጋር ከሰራተኛው ጋር አለመጣጣም ሲመጣ ምን ይሆናል ማለት ነው? ስራ አጦች ይፈጠራሉ። ከዚህ ስራ ገበታ ስለሚገለሉ ወይም ስለሚወጡ ማለት ነው። ሌላው የምንመለከተው ጂኦግራፊክ ሚስማች ነው። ይሄ ከጂኦግራፊ ሚስማች ላይ ስንመጣ ምንድነው? ራይት ወይንም ትክክለኛ የሆነ ምን ማለት ነው? ቦታ ላይ ሄዶ ስራን አለመፈለግ ቅድም ያልኳችሁ ፖይንት ነው። እዚህ ጋር የሚያነሳለን ምን ይላችኋል? ጆብስ አር አቬለብል ኢን ዋን ሪጅን። በአንድ ሪጅን ላይ ምን መሆን ማለት ነው? ስራ መኖር ማለት ነው። በት ወርከር ዊዝን ዘ ራይት ስኪል ሊቭስ ኤልዚዌር አን አግሪካልቸራል ግራጁዌት ሉኪንግ ፎር ጆብኝ ስፔሲፊክ ኦፍ ሃርባን ኤሪያ አይቻል። ስለዚህ በግብርና የተመረቀ ተማሪ ወይም ሰራተኛ ምን ውስጥ ሄዶ ይፈልጋል ማለት ነው? ከተማ ሄዶ ይፈልጋል ማለት ነው። አይቻል። ስለዚህ እንደዚህ አይነት ነገሮች ምን ያደርጋሉ ማለት ነው? ሩራልና አርባን የሚባለው ነገር የተመረቅንበትን ፊልድን ምን ማድረግ አለባችሁ ማለት ነው? ግንዛቤ ውስጥ ማስገባት አለባችሁ። የት ነው ይሄ የተመረቁበት ሊያሰራኝ የሚችለው የት ነው የጆብ ቫካንሲ ላገኝ የሚችለው የሚለውን ነገር ማየት ያስፈልጋልና እነዚህ ነገሮች ምን ውስጥ ይመደባሉ ማለት ነው? ስትራክቸራል አንኢምፕሎይመንት የሚባሉት ውስጥ ይመደባሉ። ሌላውና ሶስተኛውና የመጨረሻው የምንመለከተው ሳይክሊክ አንኢምፕሎይመንት ብለን የምንጠራው ነው። ሳይክሊክ አንኢምፕሎይመንት ብለን የምንጠራው ይሄን ስትመለከቱ ከዚህ በፊት ምን አይተን ነበር? ቢዝነስ ሳይክል ላይ አይተን ነበር። ቢዝነስ ሳይክል ላይ ምን ብለናል? ፕሮዳክቲቪቲ ፒክ ላይ እስከሚደርስ ድረስ ምን ብለናል? አንኢምፕሎይመንት እየቀነሰ ኢምፕሎይመንት ከፍ እያለ ነው የሚሄደው ብለን ነበር። ስለዚህ ፕሮዳክቲቪቲ በሚጨምርበት ጊዜ ምን ያደርጋል? የሰው ፍላጎት የሌበር ፍላጎት እየጨመረ ይሄዳል ብለናል። እንደገና ደግሞ ፕሮዳክቲቪቲ በቀነሰ ቁጥር ደግሞ አንኢምፕሎይመንት ምን ያደርግ ይሄዳል? ከፍ እያለ ይሄዳል። አንኢምፕሎይመንቱ እየጨመረ ነው የሚሄደው። ለምንድን ነው ስራ አጡ እየጨመረ የሚሄደው? ለምን? ፕሮዳክቲቪቲ ስለቀነሰ ያንን ምን አደረግ ማለት ነው እየቀነሰ ስለሚሄድ ምርት ዲማንድ በቀነሰ ቁጥር ምን ማድረግ እንችላለን ማለት ነው? ሰራተኛ እየቀነሰ ነው የሚሄደው። ከዛ ጋር ተይዞ ይሄንን መያዝ ትችላላችሁ። ምን ይለናል? ዲፊኒሽኑ ላይ አንኢምፕሎይድ ዛት ሬዝ ይለናል። አንኢምፕሎይመንት ምን ይላችሁ? አንኢምፕሎይድ ዛት ሬዝ የሚያደርገው የሚጨምረው መቼ ነው? ዲዩ ቱ ዲፊሺየንሲ ኦፍ አግሪጌት ዲማንድ ይላል ፎር ጉድ ኦፍ ሰርቪስ ይላል። ስለዚህ የሚፈልግ ምንድነው ማለት ነው? አጠቃላይ ፍላጎት ምን ሲያደርግ ጉድ ኦፍ ሰርቪስ ላይ ምን ሲያደርግ ሲቀንስ፣ ማህበረሰቡ ፍላጎት በዚህ ጉድ ኦፍ ሰርቪስ ላይ ፍላጎቱ ሲቀንስ ምን ያደርጋል ማለት ነው? ይሄ ሊድ ምን ያደርጋል? ሎ ፐርፎርማንስ ማድረግን እንዲመጣ ያደርጋል ማለት ነው። ስለዚህ በዚህ ላይ ደግሞ ኢኮኖሚው አክቲቪቲው ላይ ሎ እንዲሆን ያደርጋል። በተጨማሪም ደግሞ የስራ ፈጠራ ምናምን ነገሮች እዚህ ጋር ምን የሚያደርግ ነው? የሚቀንስ። ስለዚህ ኢኔብል ቱ ክሬት ኦፍ ኢነፍ ጆብ ይላል። ስለዚህ ምንድነው እንደዚህ አይነት መሆናቸው ምንን አይፈጥሩም ማለት ነው? የስራ እድልን ኦፖርቹኒቲን ምን ያደርጉም ማለት ነው? አይፈጥሩም። ለምን? ፕሮዳክቲቪቲው ምን ስለሆነ የፍላጎት አግሪጌት ዲማንድ ወይንም አጠቃላይ ፍላጎት ምን ስላለ ማለት ነው? ስለቀነሰ በዚህ ምክንያት ምን ይፈጠራል ማለት ነው? ሳይክሊክ አንኢምፕሎይመንት ይፈጠራል። ስለዚህ ኮዙ ምንድነው ካልን እዚህ ጋር ስናነሳ ኮዙ ምን ብለናል? ዲክላይን እዚህ ጋር ምንድነው? ዲፊሺየንሲ ነው የሚለው። ስለዚህ ዲፊሺየንሲ ኢን አግሪጌት ዲማንድ። ስለዚህ የአግሪጌት ዲማንድ ምን ሲያደርግ ከቀነሰ ፍላጎት ዲክላይን የሚያደርግ ከሆነ
እጥረት የሚያመጣ አግሪጌት ዲማንድ ምን የሚያደርግ ከሆነ እያነሰ የሚሄድ ከሆነ ያመጣል። ስለዚህ ታይፒካሊ ኮዝ ዱሪንግ ኦፍ ኢኮኖሚ ሪሲሽን ኤንድ ዳውን ተርን አይሳል ባለፈው ስናይ የነበረው ቢዝነስ ሳይክል ላይ ያነሳውላችሁ ለዛ ነው ማለት። ስለዚህ ይሄ ሪሲሽን ብለን የምንጠራው ከፒክ ወይም ትሮ ምን የሚያደርግበት ማለት ነው ወደ ታች ምን እያደረገ የሚሄድበት የሚወርድበት ነው ብለን አይተናል አይደል። ስለዚህ ዳውን ተርንስ የሚሆንበት ነው ብለናል። ስለዚህ ፕሮዳክቲቪቲ ምን የሚያደርግበት የሚቀንስበት፣ ስራ አጥነት ምን የሚያደርግበት የሚጨምርበት እያልን ስናወራ ነበርና ያንን ፖይንት ነው እዚህ ጋር ምን ብሎ የሚጠራልን ሳይክሊክ አንኤምፕሎይመንት ብሎ የሚያነሳል። ሌላው ከዚህ ጋር ተይዞ የምናነሳው ናቹራል ሌቭል ኦፍ አንኤምፕሎይመንት የሚባሉትን እንመለከታለን። ስለዚህ ናቹራል ሌቭል ኦፍ አንኤምፕሎይመንት ብለን የምንጠራቸው ፍሪክሽናል ኤንድ ስትራክቸራል አንኤምፕሎይመንት ተብሎ የሚጠሩት እነዚህ ናቹራል ሌቭል ኦፍ አንኤምፕሎይመንት ተብሎ ይጠራሉ ማለት። ስለዚህ አር ኮንሲደሪንግ ላርጅ አንአቬለብል ኦፍ ዳይናሚክ ኢኮኖሚ ላይ ስለዚህ ምን የማይሆኑ ናቸው ላርጅሊ አንአቬለብል የማይሆኑ ናቸው አቬለብል ያልሆኑ ናቸው ማለት ነው በምን በዚህ በተለዋዋጭ ኢኮኖሚ ውስጥ ነው ማለት። ስለዚህ ዜርፎር ዜር ኮምባይን ቶታሊ ስንደምራቸው እነዚህ ሁለቱን ፍሪክሽናል አንኤምፕሎይመንት እና ስትራክቸራል አንኤምፕሎይመንትን ስንደምራቸው ምንን ይሰጡናል ማለት ናቸው ሌቭል ኦፍ አንኤምፕሎይመንትን ይፈጥራሉ ማለት ነውና እነዚህ ፖይንቶች እንዳረሱ ቅድም እንዳልኳችሁ how many types of unemployment ብለናል አራት ናቸው ፍሪክሽናል ስትራክቸራል አንኤምፕሎይመንት እንደገና ሳይክሊክ በጨረሻ ላይ አራተኛው ምንድነው ሲዝናል ስለዚህ ሲዝናልን ማን ውስጥ አስገብቷል ማለት ነው ፍሪክሽን ውስጥ ስላስገቡት ነው እዚህ ጋር 3 ያርገው ስለዚህ አራት ናቸው ብዙ መጽሐፍ ላይ ስትመለከቱ አራት ነው የሚያደርገው ነገር ግን እዚህ መጽሐፍ ላይ ስትመለከቱ በ3 ነው ስለዚህ ይሄንንም ግንዛቤ ውስጥ መያዝ ስላለብን ነው ይሄን ፖይንት ያነሳሁት ማለት ነው ኦኬ ኢንካነሳል ሜጀርመንት ኦፍ ዘ ሬት ኦፍ አንኤምፕሎይመንት ስንመጣ ቶታል አንኤምፕሎይመንት ብለን ምንጠራው ምን ብለናል ፍሪክሽናል ስትራክቸራል ሳይክሊካል አንኤምፕሎይመንት ተብለው የሚጠሩት ምን ናቸው እነዚህ ቶታል አንኤምፕሎይመንት የሚባሉት ለሶስት ይከፈላል ያነሳናቸው ናቸው ሌላው ናቹራል ሌቭል ኦፍ አንኤምፕሎይመንት ብለን ምንጠራቸው እነማን ናቸው ሁለቱ ናቸው ፍሪክሽናል እና ስትራክቸራል አንኤምፕሎይመንት ብለን ምንጠራቸው ናቹራል ሌቭል ኦፍ አንኤምፕሎይመንት ተብለው ይጠራሉ ወይንም ቶታል አንኤምፕሎይመንት ሲቀነስ ሳይክሊክ አንኤምፕሎይመንት ሲቀነሱ ማን ይመጣል ማለት ነው ናቹራል ሌቭል ኦፍ አንኤምፕሎይመንት ይመጣል ለምንድን ነው የምቀንሰው ካላችሁ ቶታል አንኤምፕሎይመንት ብለን የምንጠራቸው እዚህ ጋር ከላይ እንደምታዩት ቶታል አንኤምፕሎይመንት ብለን የምንጠራቸው ማን ነው ብለናል ፍሪክሽናል ስትራክቸራል ሳይክሊክ አላለም ስለዚህ ሁለቱን ስንደምራቸው ማን ሰጠን ቶታል አንኤምፕሎይመንትን ይሰጠናል ከዛስ ይሄኛው ቶታል ላይ ስላለ ከቶታሉ ላይ ምንድነው ማለት ነው ይችን ማንን ይሄ እነዚህ ሶስቱ ሲደመሩ ቶታል ይሰጠናል አይደል እነዚህ ሶስት ሲደመሩ ቶታል ይሰጠናል ሁለቱ ደግሞ ማንን ነው የሚሰጠን እነዚህ ሁለቱን ደግሞ ማን ነው የሚሰጠን እነዚህ ሁለቱን ደግሞ ማን ነው የሚሰጠን ናቹራል ሌቭል ኦፍ አንኤምፕሎይመንት ነው አይደል የሚሰጠን ስለዚህ ምንድነው ማለት ነው ለዛ ነው እዚህ ጋር ቶታል አንኤምፕሎይመንት ሳይክሊክ አንኤምፕሎይመንት ስንቀንስ ነው ስለዚህ ይሄንን ቀነሳችሁ ማለት እዚህ ጋር ሳይክሊክ አንኤምፕሎይመንትን ይችን ቀነሳችሁ ከዚህኛው ላይ ቀነሳችሁ ማለት ይሄ ጠፋ ማለት ፍሪክሽናል አንኤምፕሎይመንት እና ስትራክቸራል አንኤምፕሎይመንት ይመጣል ለዛ ነው እዚህ ጋር አቀንሶ ያስቀምጣላችሁ ግር እንዳይላችሁ ኦኬ ናቹራል ሬት ኦፍ አንኤምፕሎይመንት ላይ ስንመጣ ናቹራል አንኤምፕሎይመንት ሲካፈል ላይበር ፎርስ ነው ስለዚህ the rate of natural rate of unemployment እዚህ ጋር በደንብ አድርጋችሁ አስተውሉልኝ ስለዚህ የስራ አጡ መጠን በፐርሰንት ለመግለጽ ሬቱን ለማወቅ ከፈለጋችሁ ማንን ለማን ነው የምታካፍሉት ናቹራል አንኤምፕሎይመንትን ለሌበር ፎርስ ነው የምታካፍሉት ስለዚህ ስራ ላይ ያለን ለስራ ላይ ሌበር ፎርስ ስለዚህ ይሄ ምንድነው ሌበር ፎርስ ማን ብለናል ስራ ላይ ያለም ስራ አጡን አንድ ላይ ነው የምንደምረው ስለዚህ ለአጠቃላይ ነው ስለዚህ ስራ አጡን ለማን ነው ለአጠቃላይ ሌበር ፎርስ እናካፍለው ነው ምን ብለን የምናገኘው nature of rate of unemployment የምናገኘው ሌላው unemployment rate ብለን የምንጠራው total unemployment labor force ይላል ስለዚህ unemployment rateን ስናመጣ በዚህ ነው የምናካፍለው ይሄን በደንብ አድርጋችሁ ይሄ natural rate of unemployment ማለት ይሄንን ነው ያወራን ያለ ነው ማለት ይቺን ፖይንት ስለዚህ ነው ስለነዚህ ምን ያወራን ነው unemployment ነው ያወራን ስለዚህ unemployment rate ስንል total unemployment ሲካፈል ለሌበር ፎርስ ነው እዚህ ጋር ግን ስለማን ብቻ ነው ያወራን ያለ ነው ስለ ፍሪክሽናል አንኤምፕሎይመንት ስትራክቸራል አንኤምፕሎይመንት የሁለቱ ድምር ሲካፈል ለአጠቃላይ ሌበር ፎርስ ነው ያወራን ያለው ማለት ስለዚህ ይሄን ነገር እዚህ ጋር ግንዛቤ ውስጥ አስገቡልኝ ኦኬ እሺ ከዛ ምን ይላችኋል ከስቴትመንቱ when the unemployment rate equal to the nature of rate of unemployment we say the economy full employment ይለናል አየቻችሁ ስለዚህ ምንድነው unemployment rate equal to the natural rate of unemployment ምናካፍል ከሆነ ምን ይመጣል fully unemployment ይሆናል ይለናል አያችሁ ስለዚህ ምንድነው እኩል ይሆናል ስለዚህ ምንድነው ሁለቱ ስታካፍሉት አንድ መጣላችሁ ማለት ምንድነው ማለት ነው
ስለዚህ ወይ 100 ይመጣል ማለት ነው። አንድ ሆነ ማለት በ100% ስታበዙት 100 ሰራተኞች 100 ምን ሆናል ማለት ነው? ፖፑሌሽኑ በጠቅላላ ሌበር ፎርሱ ስራ ላይ ነው ያለው ማለት ነው። ስለዚህ እንደዚህ የሚባል ፕሪንሲፕል አይዲያ አለ እንዴ? ስለዚህ እንደዚህ የሚባል የለም ምድር ላይ ማለት ነው። ስለዚህ በአለም ላይ አጠቃላይ ማህበረሰቡ ለሌበር ፎርስ የሚባለው ስራ ላይ ነው ያለው ማለት አይቻልም። ስለዚህ መቼም ይሄ አይድል ነው እና ይሄን ነገር እንዳትሸውሩ። ሁለቱን ስናካፍል አንድ ይመጣል ስታባዙት በ100% ምንድነው ሌበር ፎርሱ ስራ ላይ ነው ያለን ነው። ስለዚህ ያ ይፈተው። ስለዚህ therefore full employment does not mean zero unemployment ይላል። አያችሁ ለዛ ነው ዝጋ የሚያነሳላችሁ። ስለዚህ እኩል ሆነ ማለት ይሄን አንድ ከመጣላችሁ አንድ ሲባዛ በ100% ስራ ሰራተኞች ናቸው እያለ ነው። ስለዚህ ያ እንደዛ የሚባል ነገር የለም። ስለዚህ does not mean zero unemployment። ስለዚህ ይሄን ነገር እንዳረሱ ስታካፍሉ በሚኒም ሚንስ ሁለቱንም ስታካፍሉ ማለት ሁለቱንም ስታካፍሉ በሚኒም ሚንስ ምን አይመጣም? አንድ አይመጣም። ይሄን ነገር በደንብ አድርጋችሁ አስተውሉ። ኦኬ ሌላው የምንመለከተው ኢንፍሌሽን ነው። ይሄ የኢንፍሌሽን ብለን የምንጠራው ግሽፈት ብለን የምንጠራው ወይንም ግሽፈት ብለን የምንጠራው ምንድነው? የዋጋ ጭማሮ ጋር ተያይዞ ነው። ስለዚህ ግሽፈት የሚባለው ነገር እስኪ እንመልከት። ሚላቸው ዲፊኒሽን ነው it is sustainable increasing of the general average price of level of the commodity of good or service ይላል። ስለዚህ ኢንፍሌሽን ብለን የምንጠራው በሁሉም የዋጋ በሁሉም good of service በሁሉም ሸቀጥ ላይ ዋጋን መጨመር ነው የሚያወራው። እሱም መጨመር ብቻም አይደለም እንደገና ኢንክሪዝሊ እየጨመረ የሚሄድን ነው ምን ብለን የምንጠራው? ኢንፍሌሽን ብለን የምንጠራው። ስለዚህ ኢንፍሌሽን በተወሰኑ እቃዎች ላይ ጨምሮ በሌሎቹ ያልጨመረ ላይ አይደለም ኢንፍሌሽን የምናለው። ስለዚህ በሁሉም ጉድ ኦፍ ሰርቪስ ላይ ምንም ያደርግ የሚጨምረው እንዴት ነው? ሰስተነብል በሆነ ቀጣይነት ባለው እየጨመረ የሚሄደው ነው። ስለዚህ እንደምታዩት በሀገራችን ላይ ያለው በ2017 ላይ ያለው ጭማሮ ታዩታላችሁ እንዴት እየጨመረ በየጊዜው በየቀኑ በየሳምንቱ ነው እየጨመረ። ስለዚህ እንደዚህ አይነት ነገር ኢንፍሌሽን የሚባለው ኦኬ። ስለዚህ ይሄን ነገር እንዳረሳ። ሌላም ይላችኋል the price index ላይ ስንመጣ CPI እና GDP deflator used to measuring inflation ባለፈው ፓርት 4 ላይ አይተናል። ስለዚህ GDP deflator እና CPI ምንም ሜዠር የምናደርግባቸው ናቸው ኢንፍሌሽን ሜዠር የምናደርግባቸው ነው ብለን ኤግዛምፕል ወስደን ካልኩሌት አድርገናል። እሱን እዛ ገብታችሁ ማየት ትችላላችሁና ይሄን ፖይንት እዚህ ጋር እንዳረሳ። ሌላው የምንመለከተው እዚህ ጋር ቱ ኪ ፖይንት ኦፍ ኤምፋዝ ማድረግ አለብን ነገር ምን ትኩረት መስጠት ያለብን ነገሮች ሁለት ፖይንቶች አሉ። ከምን ጋር? ከኢንፍሌሽን ጋር ተያይዞ ማለት ነው። የመጀመሪያው ሰስተንድ ኢንክሪዚንግ አለ፣ እንደገና ጀነራል ሊቨልስ አይቷል። ስለዚህ ሁለቱን ነገሮች መያዝ አለባችሁ። ማንን ዲፋይን ስታረጉ? ኢንፍሌሽን ዲፋይን ስታረጉ እነዚህ ሁለት ነጥቦች መያዝ አለባችሁ። የመጀመሪያው ምንድነው? ሰስተንድ ኢንክሪዚንግ ነው። ስለዚህ ቀጣይነት ያለው ምን ማድረግ ነው? መጨመርን ወይንም ቴምፖራሪ ላይ እዚህ ጋር በደንብ አድርጋችሁ አሰሩ። ቴምፖራሪ ላይ አይደለም። ስለዚህ ቀጣይነት ያለው የዋጋ ጭማሮን የያዘ ነው ማለት ነው ኢንፍሌሽን ስንይዝ። ሁለተኛው ጀነራል ፕራይስ ሌቭል ደግሞ ስንል በሁሉም ዋጋ ላይ ምን ማድረግ? መጨመር። ስለዚህ እነዚህ ሁለቱ ከሌሉ ምን የሚለውን ዲፋይን ያደርግልም? ኢንፍሌሽን ዲፋይን ያደርግልም። ለዛ ነው እዚህ ጋር ምን የሚለውን ሰስቴን ብሎ የሚያነሳልን ማለት ነው። ስለዚህ ይሄ ሰስቴን the price of increasing must be ongoing እየጨመረ ያለ ማለት ነው። ጨምሯል እንደገና እየጨመረ የሚሄድ not just as at one time event። ስለዚህ አንድ ጊዜ ጨምሮ የሚቆም አይደለም ማለት ነው። ስለዚህ a temporary raising a price is not considered inflation። ስለዚህ በሆነ ወቅት አንድ ጊዜ ጨምሮ የሚቀር ነገር ምን ተብሎ ይጣራ ማለት ነው ውስጥ ኢንፍሌሽን ውስጥ ልንል አንችልም ማለት። ሁለተኛው ጀነራል ሌቭል ስንል ቀደም እንዳልኳችሁ it must be the overall average price of levels at raising። ስለዚህ ምንድነው በአቨሬጅ ፕራይስ ወይንም the whole over good of service ላይ ምን ማድረግ ነው? ጭማሪ ሲኖር ነው ማለት። ስለዚህ an increasing of price of one goods that offset by failing of the price of other goods not classify as inflation። ስለዚህ ምንድነው ማለት ነው የአንዱ ዋጋ ላይ መጨመር የአንዱ ኮሞዲቲ ወይም ጉድስ ላይ መጨመር ምን ያሰኘው ማለት ነው? ኢንፍሌሽን ሊያስብለው አይችልም። ስለዚህ በሁሉም ሌቭል ላይ ምን ማድረግ አለበት? ዋጋ መጨመር አለበት። ስለዚህ ኢንፍሌሽን ስታስቡ እነዚህን ምን ማድረግ አለባችሁ? ከኮሞዲቲ አንፃር ሁሉም ኮሞዲቲ ላይ መጨመር አለበት። አጨማመሩ ስንመለከት ደግሞ ቀጣይነት ጭማሮ ያለው መሆን መቻል አለበት። ስለዚህ አንድ ጊዜ የሚመጣ ብቻ አይደለም። ስለዚህ ያረፈ የሚመጣም አይደለም። ዛሬ በዚህ 2017 መጥቶ 2019 የሚመጣ እንደዚህ ከሆነ እንደዚህ አይነት ኢንፍሌሽን ያሰኘውና ይሄን ፖይንት እዚህ ጋር እንዳረሳ። ሌላው የምንመለከተው ሬት ኦፍ ኢንፍሌሽን ፎርሙላ ነው። ሬት ኦፍ ኢንፍሌሽን ፎርሙላ ስንመለከት ካልኩሌት እንደምናደርገው ምንድነው ፕራይስ ኦፍ ዘ ከረንት ይሄ ፕራይስ ኦፍ ቲ ማለት ፕራይስ ኦፍ ዘ ከረንት ማይነስ ፕራይስ ኦፍ
the previous ወይንም the old price ብለን የምንቀንሰው ነው። ከዛ ሲካፈል ለምንድን የምታደርጉት price of the current okay price of the old ብለን የምናካፍለው። ስለዚህ ከዛ ምን ያደርጋል ሲባዛ በመቶ ወይም በ100% ስታደርጉት ምን ያደርጋል ማለት ነው በምን ያህል ፐርሰንት እንደጨመረ ታውቃላችሁ ማለት ነው። ስለዚህ ፒቲ ማለት ምን ይላችኋል ፕራይስ ኢንዴክስ ይለናል። ይሄ CPI at time of t ነው current period እያለን ነው። pt -1 የሚባለው ደግሞ ምንድነው ማለት ነው price of index ከሆነ CPI at a time t -1 ይላል። ስለዚህ previous period ስለዚህ ለዛ ነው old and new price እያልኩ የምነግራችሁና በዛ አይነት መልኩ ማርክ ስላላችሁ ካልኩሌት ማድረግ ትችላላችሁ። ኦኬ ሌላው የምንመለከተው cause of inflation ነው። በምን ምክንያት ነው የዋጋ ግሽበት እንዲመጣ የሚያደርገው? የዋጋ ጭማሮ በሁሉም አንፃር ኮንቲኒየስሊ ቀጣይነት በሆነ መልኩ ዋጋ እንዲጨምር የሚያደርጉ ነገሮች ምክንያቶች ምንድነው የሚለውን ደግሞ እስኪ እንመልከት። two major groups of inflation causes አሉ። እስኪ አንድ ባንድ እንመልከት። የመጀመሪያው ዲማንድ ፑሽ ኢንፍሌሽን ብለን ነው የምንጠራው። ይሄ ዲማንድ ማለት ፍላጎት በመጨመሩ የተነሳ የመጣ ኢንፍሌሽን ማለት ነው። ኦኬ ለዛ ነው ዲማንድ ፑል ኢንፍሌሽን ብሎ የሚጠራው ማለት ዲማንድ ፑል ኢንፍሌሽን ብለን የምንጠራው በፍላጎት ምክንያት ምን ያለ ማለት ነው በዋጋዎች ላይ የጨመረ ከሆነ ይሄ ዲማንድ ኦፍ ፑል ኢንፍሌሽን ተብሎ ይጠራል። ሚላችሁ እዚህ ጋር ቲዮሪው ምን ይላችኋል? ኢንፍሌሽን ሪዛልት ይለናል። ኢንፍሌሽን ሪዛልት ፍሮም ዋት ራፒድ ኢንክሪዚንግ ያደረገው ኢን አግሪጌት ዲማንድ ፎር ጉድ ኦፍ ሰርቪስ ዛት outpace of the economy able to supply them። ስለዚህ አይቷል። ስለዚህ ምንድነው ማለት ነው ዲማንዱ ማህበረሰቡ አግሪጌት ዲማንድ ከሚፈልገው የተመረተው ገበያ ላይ የወጣው ምን ከሳፕላዩ ምን በልጦ ሲገኝ ወይንም ሳፕላዩ ሲያንስ ከዲማንዱ ሳፕላዩ በሚያንስበት ጊዜ የሚፈጠር ነው ምን ብለን የምንጠራው ዲማንድ ፑል ኢንፍሌሽን ብለን የምንጠራው። ስለዚህ አናሎጂን ስንመለከቱ often describe as too much money chasing of too few goods ማለት ነው። too much money ስለዚህ በምድር በትንሽ ጉድስ ምን መረቀው ብዙ ገንዘብ የምናወጣ ሲሆን ስለዚህ ለዛ ነው እዚህ ጋር ምንድነው ማለት ነው አይታችሁ ከሆነ በገበያ ስርዓት ውስጥ በጣም ምን የሚያደርግ ከሆነ አቅርቦት የሚያንስ ከሆነ እያንዳንዱ ዋጋ ምን ያደርግ እየጨመረ ይሄዳል። አሁን ለምሳሌ የምትመለከቱ ለተለት የምትጠቀሙባቸው ለምሳሌ ዘይት የምትሄዱ ሽንኩርት የምትመለከቱ የሌለ ነው አይደል አጨማመሩ ከ2000 ኮሮና ከመጣ በኋላ ያለው 3 ብር እያልን ስንገዛ የነበረው በአንድ ጊዜ በዚህ አመት ውስጥ ወዴት ገብቷል ማለት ነው ወደ 100 ምናምን ገብቷል። ስለዚህ እንደዚህ አይነት ነገሮች too much many chasing of too few goods ይለናል። ስለዚህ በጣም ከፍተኛ ዋጋ ጭማሪ የሚያመጣበት ነው። ስለዚህ ይሄ ሜካኒዝም ደግሞ ስንመለከት when demands for good of service in high supply cannot keep up price are bid up ይለናል። ስለዚህ ምንድነው ማለት ነው ምኑ ማለት ነው ዲማንዱ ከፍ ባለ ማለቱ የተነሳ ዲማንዱ ከፍ ባለበት ምክንያትና እንደገና ደግሞ ሳፕላይ በቀነሰበት የተነሳ ምን የሚያደርግበት ማለት ነው ፕራይስ ወይ ኢንፍሌሽን የሚጨምርበት ነው። እዚህ ጋር የሚያዝ ዲማንድ ፑል ኢንፍሌሽን የሚለውና እቺን ፖይንት ያዙልኝ። ስለዚህ ስሙራም እንደሚነግረን ዲማንድ ብለን ፍላጎት በመጨመሩ የተነሳ ሳፕላዩ ዲማንድ ሲጨምር ሳፕላዩ በማነሱ የተነሳ የተፈጠረ ኢንፍሌሽን ምን ብለን እንጠራዋለን ዲማንድ ፑል ኢንፍሌሽን ብለን እንጠራዋለን። ሌላው ሁለተኛው ኮስት ፑሽ ብለን የምንጠራው ነው። ይሄ ሳፕላይ ሳይድ ብለን የምንጠራው ነው። የላኛው ምን ማድረግ ይችላልላችሁ የይችኛዋን ፖይንት ምን ማድረግ ይችላልላችሁ ዲማንድ ሳይድ ይሄ ዲማንድ ሳይድ ይሄ ሳፕላይ ሳይድ ነው። ይሄ ዲማንድ ሳይድ ማድረግ ይችላልላችሁ። ይሄንን ምን ብላችሁ ዲማንድ ሳይድ ብላችሁ መጥራት ይችላልላችሁ ይሄ ማለት ነው። ኦኬ ይሄኛው ኮስት ፑሽ ብለን ደግሞ የኮስት ፑሽ ብለን የምንጠራው ይሄ ኢንፍሌሽን የሚጨምርበት ምክንያት ምን መሰላችሁ አንደኛው አቅራቢዎች ናቸው ሳፕላይ የምንላቸው ፊርሞች ናቸውና ፊርሞቹ ምርቱን በሚያመርቱበት ጊዜ እነዛ ራው ማቴሪያሎቹ የሚገዙባቸው ጥሬ ዕቃዎች መጨመር፣ ሁለተኛ ለሰራተኞች የሚከፍሉት ዋጋ መጨመር ስለዚህ እነዚህ የማሽነሪ የምናምን ነገሮች የሚጠቀሙባቸው ነገር ዋጋ መጨመር ነው ማለት ነው። ምን የሚያመጣ ማለት ነው ኢንፍሌሽን እንዲጨምር። ለዛ ነው ኮስት ፑሽ የሚለው ኮስት ፑሽ። ስለዚህ ዋጋ በመጨመሩ የተነሳ የጥሬ ግብዓት የምርት ጥሬ ዋጋ መጨመር ምን ያለው መጣው ማለት ነው። ይሄ ኮስት ፑሽ ኢንፍሌሽን ብለው ይሄን ሚላችኋል raising of due to continuous decline shocking of aggregate supply። ስለዚህ አቅርቦት የቀነሰው
ምን ይው ዲክላይን እያደረገ ስለዚህ ቀጣይነት ያለው የምርት ምን ማድረግ መቀነስ አጠቃላይ ምርት መቀነስ lead to higher production cost for the firm ስለዚህ ምን ስለሆነበት ለእያንዳንዱ ምርት በሚያመርትበት ጊዜ ሃይ ኮስት ስለሚያመጣ ማለት ስለዚህ ኮስቱ ምንድነው ካላችሁ ባድ ዌዘር ስለዚህ ለምሳሌ ጥሩ የአየር ንብረት ከሌለ ለምሳሌ ግብርና ላይ የሚሰሩ ሰዎች ጥሩ የአየር ንብረት ከሌለው በጣም ምርት ማምረት አይችሉም ማለት ስለዚህ ያ ኮዝ ካላመረቱ ምን ሊያደርግ ይችላል ማለት ነው ምርት ያንሳል ስለዚህ ዋጋ እንዲወደድ የሚያደርግበት ሁኔታ አለ ስለዚህ disrupting agricultural output lead to higher food price ማለት ሁለተኛው increasing of wage ነው ስለዚህ ይሄን wage ብለን የምንጠራው ለሰራተኛው labor force የምንከፍለው ክፍያ ምን ማድረግ መጨመር ነው ስለዚህ if wages raise faster than productivity firm labor's cost is increasing ስለዚህ ፕሮዳክቲቪቲን ጨምሮ ሳይሆን ዋጋ ለሰራተኞች ክፍያ የሚከፍለው በምንድነው ማለት ነው የኮስት ዋጋ እንጨምር ያደርጋል ስለዚህ ምንድነው ከመኑ ነው ማለት ነው እዚጋ wage raise faster than the productivity ስለዚህ ከፕሮዳክቲቪቲ በበለጠ የሰራተኛው ጉልበት ስራ ለሚሰሩት ክፍያ መጨመር ምን ያደርጉታል ማለት ነው ይሄን አመጡታል ማለት ነው ሶስተኛው increasing of the price of the other input ነው ስለዚህ ጥሬ ግብአት ምርላቸው መጨመር ይሄ ሌላውኛው ማለት ስለዚህ such raw materials ለምሳሌ oil metal energy imported component firm pass this higher cost on the customer the form of higher price ስለዚህ ምንድነው ለነዚህ ዋጋ መጨመራቸው raw material የኦይል የሜታል የተለያዩ ጥሬ ግብአቶችን የመብራት የውሃ የምናም እንደዚህ አይነት ነገሮች የሚጠቀማቸው ነገሮች raw materials መጨመር ዋጋውን በፕራይሱ ላይ ከፍተኛ ዋጋ ልዩነት እንዲመጣ ከሚያደርጉት ውስጥ እነዚህ ነው ስለዚህ እነዚህ ሁለቱን ምን ብለን cause of inflation ብለን የምንጠራቸው ሁለት አይነቶች ናቸው ዲማንድ ፑል እና ኮስት ፑሽ ኢንፍሌሽን የሚባሉት እነዚህ ሁለቱም ፖይንቶች በደንብ አድርጋችሁ ያዙልኝ ኦኬ በመጨረሻ የምንመለከተው ኢኮኖሚ ኢፌክት ኦፍ ኢንፍሌሽን ነው ስለዚህ የኢንፍሌሽኑ በኢኮኖሚ እንቅስቃሴው ላይ ምን አስተዋጽኦ ምን አይነት ኢንፍሉዌንስ አለው ምን አይነት ጫና ያመጣል የሚለውን እስኪ ደግሞ አንድ በአንድ እንመልከት የመጀመሪያው የምንመለከተው reduce real monetary balance purchasing power ምንም ጥያቄ የለው ስለዚህ እንደሚታወቀው በአገራችን ላይ ያለው ስትመለከቱ ያንዳንዱ ዋጋ በመጨመሩ የተነሳ ምን ሆኗል ማለት ነው የመግዛት አቅሙ እጅ ላይ ያለው የሚገዛበት አቅም እየቀነሰ ሄዷል ስለዚህ 2016 ላይ ያለን ብር 2017 ላይ አምጥተን ስንገዛ አንድ አይነት purchasing power የላቸው ማለት ነው ስለዚህ ይሄን ነው እዚህ ጋር የሚነሳ reduce real money balance reduce real money balance ወይንም purchasing power እየቀነሰ ነው የሚላቸዋል ኢንፍሌሽን ሮርዛት ዘሪል value of money ስለዚህ ምን እያለ እየወደቀ እንዲሄድ ያደርጋል ማለት ነው ስለዚህ ኢንፍሌሽን ምን ያደርጋል ማለት ነው የገንዘቦችን መውደቅ እንዲመጣ ያደርጋል በተጨማሪ the same amount of money buy fewer goods and service ስለዚህ በተመሳሳይ አሁን በገዛችሁበት ገንዘብ ምንድነው በዛሬ ልግዛ ብትሉ ቀንሳችሁ ነው የምትገዙት ማለት ነው ስለዚህ ይሳል እንደዚህ አይነት ፖይንቶችን ያነሳል ሌላው this reduce the welfare of individuals especially those fixed income holding of cash ስለዚህ እነዚህ ማህበረሰቦች የሚያጠቃው ምንድነው የማህበረሰቡን የኢንዲቪጁዋል ዌልፌር ደህንነት ምን ያደረገ ነው ምን የሚቀንስ ነው በተጨማሪም በጣም በአመዛኙ ደግሞ የሚጎዳው የትኞቹ ነው ፊክስድ ኢንካም የሚያገኙት ስለዚህ የመንግስት ቅጥረኞች ምን ያደርጋል ማለት ነው በቅጥር የሚሰሩ ሰራተኞች በጣም የሚጎዳ ነው ለምን የነሱ የሚከፈላቸው ደግሞ ፊክስድ ስለሆነ ስለዚህ ኢንፍሌሽን እየጨመረ ከሄደ ምንድነው ማለት ነው ስለዚህ ከዚህ በፊት 10 የሚገዙትን ነገር ምን ሊገዙ ይችላሉ በኢንፍሌሽን የተነሳ 5 ገዝተው ሊገቡ ይችላሉ ማለት ነው የሚገዙትን ነገር ማለት ነውና እንደዚህ አይነት ነገር ስለዚህ የመጀመሪያው ኢፌክት reduce real money balance purchasing power እንዲቀንስ ያደርጋል አንደኛው ሁለተኛው ጋር ስንመጣ ኢምፓክት ኦን ኢንተረስት ሬት ነው በተጨማሪም ኢንተረስት ሬት እንዲጨምር የሚያደርግበት ሁኔታ አለ አይደል ስለዚህ በአሁኑ ሰዓት ብትመለከቱ በባንኮች ላይ ያሉ ተያይዞ ብንመለከት በጣም የሚጨምርበት ሁኔታ አለ አይደል የኢንተረስት ሬት ስንበደር አረ ስለዚህ እንደዚህ አይነት ነገሮች አሉ ወይንም ስናስቀምጥ የሚጨምርበት ሁኔታ ይፈጠራልና እንደዚህ አይነት ነገሮች አሉ ኢምፓክት ኦን ኢንተረስት ኦፍ ሬት ይሄ ከሹዝ ሌዘር ኮስት ጋር ተያይዟል ስለዚህ ይሄ የሌዘር ኮስት መጨመር ምን ያደርጋል ማለት ነው የምንለብሰው ጫማ ላይም የምንገዛው ጫማ ላይም አብሮ ምን ያደርጋል ማለት ነው እንዲጨምር ያደርጋል ስለዚህ ይሄ ምንም ጥያቄ ማለት ስለዚህ ሚላችኋል ባንክ ቻርጅስ አር ኖርማል ኢንተረስት ሬት ይለናል ኖሚናል ኢንተረስት ሬት ይለና ፎር ሎንስ ለተበዳሪዎች ምንድነው ባንክ ቻርጅ የሚያደርጋቸው ምን ይባላል ኖሚናል ኢንተረስት ሬት ተብሎ ይጠራል ስለዚህ ይሄ ፊሸር ኢኩዌሽን የሚባለው ላይ ኖሚናል ኢንተረስት is equal to real interest plus
ኢንፍሌሽን ሬት ሲደመር ነው ይላል። ስለዚህ ይህችን ፖይንት ስታነቧት አይ ምን ነው የምትወክለው ኖርማል ኢንተረስቲንግ ሲሆን እቺ ኖርማል ኢንተረስቲንግ ሬትን ስትወክል አር ደግሞ ሪል ኢንተረስት ሬት ስትሆን እቺ ፓይ የምትመስለዋ ደግሞ ምንድነች ኢንፍሌሽን ሬት ነው። ስለዚህ ኢንፍሌሽን ሬት ሪል ሬት ሲደመር ማን ይሰጠናል ማለት ነው ኖሚናል ኢንተረስት ሬት ይሰጠናል ማለት ነውና እነዚህን ፖይንቶች እዚህ ጋር እንዳርስ ሚላቸዋል። አን ኢንክሪዚንግ ኦፍ ኢንፍሌሽን ወይንም አን ኢንክሪዚንግ ኢንፍሌሽን ሬት ብለን የምንጠራው ሬዝ ቢያደርግበት ጊዜ ምንድነው ኖሚናል ኢንተረስት ምን ያደርግ ይላል ማለት ነው እየጨመረ ይሄዳል። ስለዚህ አን ኢንክሪዚንግ ኦፍ ኢንፍሌሽን ሬዝ ኦፍ ዘ ኖሚናል ኢንተረስት ሬት አይሰር ቅድም ኢኩዌሽን እንደምታዩት የሁለቱ ድምር ስለሆነ ኖሚናል ኢንተረስት ሬት ብለን የምንጠራው የሪል ሬት እና የኢንፍሌሽን ድምር ውጤት ስለሆነ አብረው እየጨመረ ይሄዳል። ለምን ዳይሬክትሊ ፕሮፖርሽናል ስለሆነ ማለት ነው። ሁለተኛው ፖይንት የምናነሳው ሃየር ኖሚናል ኢንተረስት ሬት ኢንክሪዚንግ ዘ ኦፖርቹኒቲ ኮስት ኦፍ ሆልዲንግ ካሽ ይለናል። ስለዚህ ምንድነው የሚያመጣው ማለት ነው ሃየር ኖሚናል ኢንተረስት ሬት ኢንክሪዚንግ የሚያመጣው ምንድነው ኦፖርቹኒቲ ኮስት ኦፍ ዘ ሆልዲንግ ካሽ ይለናል። ስለዚህ ቢኮዝ many loss of value faster potential interest earned by higher ላይ ያያችኋል። ስለዚህ ምንድነው የሚያገኘው ገንዘብ ምን ያደርጋል እየወደቀ ይሄዳል። ነገር ግን የሚያወጣው ነገር ግን ምን ያደርጋል ማለት ነው የሚከፍለው ነገር እየጨመረ ይሄዳል እና ይሄን ፖይንት ያነሳል። ሌላው መጨረሻው ፖይንት እዚህ ላይ የሚያነሳላችሁ to minimizing the real value losing people make more frequent trip to bank to withdraw small amount of money ላይ ስለዚህ የዚህ ዋጋ በመጨመሩ የተነሳ የሚገዙ ኮሞዲቲ ዋጋ በመጨመሩ የተነሳ ምን ያደርጋሉ ማለት ነው ያን ኢንፍሌሽን ለማስተካከል ባንክ ያስቀመጥ ጋር እየሄዱ ምን ያደርጋሉ ማለት ነው በተደጋጋሚ በመሄድ ምን ያደርጋሉ ማለት ነው ይሄንን ኢንፍሌሽን ለማስተካከል ከባንክ እያወጡ ገንዘብ ይገዛሉ ማለት ነው ኢንፍሌሽኑ ለማስተካከል። ስለዚህ this increasing transaction activity metaphorically ነው። ስለዚህ ምንድነው ማለት ነው ይሄ increasing of transaction activity የሆነበት ምክንያት በምን የተነሳ ነው ማለት ነው ኢንፍሌሽኑ ያመጣው ነው ማለት። ስለዚህ የኢንፍሌሽኑ ያመጣው ደግሞ የማን ዋጋ መጨመር ነው ማለት ነው ሌዘር ኮስት መጨመር ነው ማለት። ስለዚህ ሌዘር ኮስቱ በመጨመሩ የተነሳ ምንድነው የጫማ ዋጋ እንዲጨምር አድርጎታል ማለት። ስለዚህ ይሄን ነገር እዚህ ጋር እንዳለው ስለዚህ ዝንባሌው ይሄ ሜታፎሪካል የሚባለው ሹዝ ሌዘር ኮስት ኢንፍሌሽን የመጣው ለምንድነው የሌዘር ኮስቶቹ ወይም የጥሬ ግብአቶቹ በመጨመሮቹ የተነሳ ነው አይደል ዋጋ እንዲጨምር ያደረገው። ስለዚህ ይሄን ፖይንት ነው እዚህ ጋር ኢምፓክት ኦፍ ኢንተረስት ሬት የሚለን ይሄ ነው ማለት ነውና እነዚህ ፖይንቶች እዚህ ጋር እንዳረሱ። ሌላው ቀጣይ የምንመለከተው ሪዲዩስ ኢንቨስትመንት ኤንድ ክሬት አንሰርቴኒቲ ላይ ምንም ጥያቄ የለ በኢንቨስትመንት ላይ ያሉ ለሚሳተፉ አካላቶችን ኢንቨስት እንዲያደርጉ ምን ያደርጋላቸዋል ማለት ነው impact አለው ማለት ነው። By increasing nominal interest rate, inflation can discourage borrowing for investment. Borrowing of become more expensive in nominal terms ይላል። ስለዚህ ምንድነው የኢንቨስትመንት ምን ያደርግ ይሄዳል ማለት ነው እየቀነሰ ይሄዳል። ምን ስለተፈጠረ አንሰርቲኒቲ እየተፈጠረ ስለዚህ ምቹ ነገር ባልተመቻቸበት ሁኔታ ውስጥ ኢንቨስትመንት ሊፈጠር አይችልም። ለምን ኢንተረስቱ እየጨመረ ከሄደ ምንድነው ማድረግ ነው። ስለዚህ ኖሚናል ኢንተረስቱ ከጨመረ ምንድነው ማለት ነው የመበደር ፍላጎት እየቀነሰ ይሄዳል ማለት ነው። ስለዚህ የመበደር ፍላጎት እየቀነሰ ከሄደ ኢንቨስትመንት ላይ ኢንቨስትመንት አይስፋፋም ማለት ነው እየወደቀ ይሄዳል ማለት። ስለዚህ ይሄን ፖይንት ኢንፍሌሽን ትልቀኛው ጣጣ ደግሞ ይሄኛው ነው። ሃይ when evaluate inflation create uncertainty about future of macroeconomic policy economic condition making of business reluctant to invest ይላል። ስለዚህ reluctant to invest ይላል። ስለዚህ ምን ያደርግ ይሄዳል ማለት ነው በቢዝነስ ሜኪንግ አክቲቪቲ ላይ እየወደቀ ይሄዳል። ለምን ኢንፍሌሽኑ የሚያመጣው ጣጣ በስራ በሞቲቫቸው ላይ ትልቅ ተጽዕኖ ስላለው ይሄ ነው ማለት ነው። ስለዚህ ይሄን እንዳረሳ ሌላው ምንድነው የምናነሳው ሪዲስትሪቢዩት ዌልዝ ነው። ስለዚህ ዌልዛችንን ምን እንዲሆን ማለት ነው እንደገና መልሶ ምን ማድረግ ማለት ነው ሪአሬንጅ ሀብታችን ሪአሬንጅ እንድናደርግ ያደርገናል ማለት ነው። ምንድነው ሪአሬንጅ እንድናደርግ የሚያደርገን ሪዲስትሪቢዩቲንግ ዌልዝ ላይ ስንመጣ ሀብትን ምን ማድረግ ማለት ነው እንደገና ምን ማድረግ ማለት ነው ሪሎኬት ማድረግ ያስገድዳል። ይሄ እንደምታዩት እዚህ ጋር loan of agreement of typically specify the nominal interest of rate based on expected inflation ይላል። እዚህ ጋር ሲመጣ ሁለት ፖይንቶችን ያሳን ሁለት ኮንዲሽኖች አሉ። የመጀመሪያው ኮንዲሽን ምንድነው if actual inflation greater than expected inflation ከሆነ the debtor is win ይለናል። ስለዚህ actual inflationአችን
አክቹዋል ኢንፍሌሽናችን ምን የሚሆን ከሆነ የሚበልጥ ከሆነ ከኤክስፔክትድ ኢንፍሌሽን የሚበልጥ ከሆነ ምን ይሆናል ማለት ነው? ማን ነው ተጠቃሚ የሚሆነው? ተበዳሪው ነው ማለት ነው። ተበዳሪው ምን ይሆናል? ተጠቃሚ ይሆናል። ነገር ግን አበዳሪው ግን ምን አይደለም ማለት ነው? ተጠቃሚ አይደለም፣ ተሸናፊ ይሆናል ማለት ነው። ስለዚህ እዚህ ጋር ተጠቃሚው ማን ይሆናል የሚለው ላይ ስንመጣ ሁለቱ ፖይንቶች ታያላችሁ ማለት ነው። ስለዚህ ኢፍ አክቹዋሊ ኢንፍሌሽን ላይ ስንመጣ ግሬተር ዛን ኤክስፔክትድ ቱ ኢንፍሌሽን ይላል። ዘ ዲቢተሪዝ ዊን ይለናል። ይሄ ሪፔ ዊዝ ለስ ቫሉብል ዶላርስ ኤንድ ዘ ክሬዲተሪዝ ሎስ ይላል። ስለዚህ ምንድነው አበዳሪው ያጣል ማለት። ስለዚህ በዶላር የሚያበድር ከሆነ ምን ይሆነ ዋጋው አክቹዋል ኢንፍሌሽን እያደረገ ከሆነ የተበደረው አካል ምን ያደርጋል ማለት ነው? የተበደረው አካል ምን ያደርጋል? ይጠቀማል ማለት ነው፣ ከአበዳሪው በተሻለ መልኩ ማለት ነው። አሁን ደግሞ በተቃራኒ ብትመለከቱ አክቹዋል ኢንፍሌሽናችን የሚያንስ ከሆነ ኤክስፔክትድ ኢንፍሌሽን ወደፊት ምን ያደርጋል ማለት ነው? ምን ያደርጋል? ሊጨምር ይችላል፣ ሊቀንስ ይችላል የሚለውን ነው እዚጋ ኮምፔር የምናደርገው። ስለዚህ ከረንትሊ ካለው ሊጨምር ይችላል ኢንፍሌሽኑ ምን ሊያንስ ይችላል የሚለው ግንዛቤ ነው እዚጋ ሁለቱን አበዳሪውና ተበዳሪውን ይጎዳል፣ ምን ያከፍራል፣ ያተርፋል እያለ የሚነግረን ማለት ነው። እና እዚጋ if actually inflation less than expected to inflation የሚለን the creator winner receive of the repayment of worthy more than the anticipated ይለናል። ስለዚህ ይህን ፖይንት እንዳረሳ። ስለዚህ ዴቢተሩ ምንድነው? ሎስ ነው የሚያደርገው ማለት ነው። እና ይህን ፖይንት እንዳረሳ። በሶስት የምናየው this creates arbitrary redistribution of wealth between borrower and lender ይላል። ስለዚህ ምንድነው ይሄ ራንደምሊ ምን ያደርጋል ማለት ነው? የሀብት ፍሰቱ ምንድነው የሚሆነው ማለት ነው? ራንደም ነው የሚሆነው። ወዴትም ወደዚህ ነው የምትሉት ነገር አይደለም ማለት ነው። የሚወላውል ነው ማለት ነው። ኦኬ አርቢትራሪ በቻንስ ነው፣ ራንደምሊ ነው ማለት። ስለዚህ ወይ ወደ አበዳሪ ነው ወይ ወደ በዳሪ ነው የሚሄደው። ስለዚህ ሪዲስትሪቢዩት ዌልዚ ብለን የምንጠራው ይሄ ነው ማለት ነው። ስለዚህ ይሄን ነገር ዝጋ እንይዛለን። ሌላው የምንመለከተው ኸርትስ ኦፍ ፊክስድ ኢንካም ኤርነር ነው። ስለዚህ ይሄ የመንግስት ወይም ቅጥር ሰራተኞችን ምን የሚያደርግ ነው? የሚጎዳ ነው ይለናል። ይሄኛው ኢንፍሌሽን ጭማሩ ይላቸዋል። anticipated inflation of disproportional harms individuals with fixed income ለምሳሌ ሪቴል ኦፍ the pension። ስለዚህ የጥሮተኞች የሚቀበሉ ሰዎች በተጨማሪም those with fixed salary ያላቸው በጣም ይሄ የመንግስት ሰራተኞቹ ለዛም ማነሳላችሁ ለዛ ነው። thus their purchasing power declines the price of rice but their income does not adjust። ስለዚህ purchasing powerቸው ዲክላይን እያደረገ ነው በምን የተነሳ? በዋጋ በመጨመር። ስለዚህ ይሄ ደግሞ ምንድነው ማለት ነው? ኢንካማቸው ላይ ምንም አጀስት ሳይደረግ ምንም ጭማሪ ሳይደረግ ነው። እና ይሄ ሃርት ኦፍ ዘ ፊክስድ ኢንካም ኦፍ ዘ ኤርነር ተከፋዮችን የሚለን ነው። ሌላው የምናነሳው የመጨረሻው ፖይንት ምንድነው የምናነሳው? ሜኒ ኮስት ኦፍ ኢንፍሌሽን ነው። ይሄ ሜኑ ኮስት ኦፍ ኢንፍሌሽን ብለን የምንጠራው የትኛው መሰላችሁ? ይሄ የምግብ ዝርዝር ኮስት አለ አይደል? ከሱ ጋር ተያይዞ ነው ይሄን የሚያነሳልን ማለት። ስለዚህ አንድ የኢንፍሌሽን በሚሆንበት ጊዜ የሆቴሎች የተለያዩ ቦታዎች ብትሄዱ ምንድነው ማለት ነው የነሱን ዋጋ በኢንፍሌሽኑ እየተነሳ ምን ያደርጋል? ሁሉ ነገር ነው የሚቀየረው። ስለዚህ ፕሮግራማቸውን ይቀይራሉ። በተጨማሪም ፕሪንት የተደረገ ባነር ካለ ብዙ ነገሮች ናቸው የሚቀየሩት። እና እነዚህ ፖይንቶችን እዚህ ጋር ነው ጉዳቱን እዚህ ጋር ኢንፍሌሽን የመምጣቱ የሚያስከትለው ጉዳት የሚላቸዋል። ሃይ ኢንፍሌሽን ሊንክ ቱ ግሬተር ቫሪያቢሊቲ ኢን ፕራይስ አክሮስ ዘ ኢኮኖሚ። ስለዚህ በኢኮኖሚው ትልልቅ የተለያየ ከፕራይስ ጋር ያለው ኢኮኖሚ አክቲቪቲ ላይ ግሬተር የሆነ ለውጥ እንዲመጣ ያደርጋል። በተጨማሪም ፊርምስ አር ፎርስድ ቱ ቼንጅ ኦፍ ዜር ፕራይስ ሊስት ኦፍ ሞር ፍሪኩዌንትሊ። ስለዚህ ምንድነው ሻጮች ወይም አምራቾች ምንድነው የሚያደርጉት ማለት ነው? ፍሪኩዌንትሊ በየጊዜው ምንድነው ዋጋው እየጨመረ ስለሚሄድ ሁልጊዜም እየቀያየሩ ነው የሚሄድ። ስለዚህ ኢንፍሌሽን ምን ብለናል? በየጊዜው እየጨመረ የሚሄድ ማቆም የሌለው ብለናል አይደል? ስለዚህ የሚጨምረው ደግሞ በሁሉም ኮሞዲቲ ላይ ጉድ ኦፍ ሰርቪስ ነው ካለ በሁሉም እየጨመረ ከሄደ ምንድነው የሚያደርገው ማለት ነው? ዛሬ ቀይሮ የሸጠበት ነገ ሄዳችሁ ተጠይቁ ተቀይሯል ማለት ነው ዋጋው። ለምን? ኢንፍሌሽኑ ያመጣው ጣጣ ስለሆነ። ስለዚህ እንደዚህ ባረገበት ቁጥር ሁልጊዜ ምንድነው ቼንጅ በጣም አስቸጋሪ ነው ለማኔጅመንት፣ ለተጠቃሚው ለአገልግሎት ሰጪውም በጣም ዲፊካልት ነው። እና ይሄን ፖይንት ነው የሚያነሳው። ስለዚህ this requires printing, distributing of new catalog, updating of website,
ሪሌቨሊንግ ኦፍ ፕሮዳክቲቪቲ። አይ ስለዚህ እንደዚህ አይነት ነገሮች ዌብሳይት ካለ ዌብሳይቱን አፕዴት ያደርጋሉ፣ ፕራይስ ካለ ፕራይስ ነው፣ በጣም ሁሉን ነገር ነው የሚቀያየሩት። እና ስለዚህ በጣም ከባድ የሆነ ተጽዕኖ አለው ማለት ነው ማን ኢንፍሌሽን። ሌላው ዲፊኒሽን ላይ ስንመጣ this real costs association with the changing of the price known as main cost ተብሎ ይጠራል። ስለዚህ ይሄ main cost ብለን የምንጠራው real cost of association with of change of price ኦኬ የዋጋ ለውጥ ጋር ተይዞ ሪል የሆነ ለውጥ ፕራይስ ቼንጅ ጋር ተይዞ የሚመጣን ለውጥ በኢንፍሌሽን የመጣ ለውጥ ፕራይስ ቼንጅ ምን ብለን እንጠራዋለን? ሜኒ ኮስት ብለን እንጠራዋለን። ሜኒ ኮስትን ብለን እንጠራዋለን። እና እነዚህ ፖይንቶች እዚህ ጋር እንዳረሱ። ኦኬ ዛሬ ትምህርታችን እንግዲህ ይሄንን ይመስል ነበረ። ጥሩ ትምህርት ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁኝ። ሚስተር ኤ.60 አካዳሚ በተባለ ቴሌግራም ቻናላችን ጆይን ማድረግ ትችላላችሁ። የተለያዩ መጽሐፍቶችን ሪፈረንሶችን እናስቀምጥላችሁ ይሆናል። ኮሜንታችሁን አስቀምጡ። የሚጨመር የሚቀነስ ፖስት የሚደረግላችሁ አስቀምጡልኝ። በዛ መሰረት እናስቀምጣለን። በሚቀጥለው እስከምንገናኝ ሰላማችሁ ይብዛልኝ። ለዛሬ ቻው ነው ባይ